ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ኢብራሂማ ኮናቴ እንነጋገራለን። የኮንትራቱ ጉዳይ ታሪክ ራሱን ይደግም ይሆን? ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉን እንጋብዛለን። ሊቨርፑል በብቃቱ ጫፍ ላይ የሚገኝ ተከላካይ ለማጣት ተቃርቧል። የምታውቁት ታሪክ ይመስላል አይደል? እያወራን ያለነው ስለ ትሬንት አሌክዛንደር አርኖልድ አይደለም። አሁን ትኩረቱ ወደ ኢብራሂማ ኮናቴ ዞሯል። ሊቨርፑል ለሁለተኛ ተከታታይ የውድድር ዘመን ከተመሳሳይ ችግር ጋር ተፋጧል። አሌክዛንደር አርኖልድ በኮንትራቱ መጨረሻ ወደ ሪያል ማድሪድ ማምራቱ አብዛኛውን ደጋፊ ያስከፍቷል። የተከፉት ከክለቡ ለመለያየት በመወሰኑ ብቻ አይደለም። በምርጥ ብቃቱ ላይ የሚገኘው ተጫዋች በአውሮፓ መድረክ ተፎካካሪያቸው የሆነን ክለብ የበለጠ እንደሚያሻሽል ማሰባቸው ጭምር እንጂ። ኮናቴ ከ12 ወራት በኋላ ሊቨርፑልን በነፃ ሊለቅ ይችላል። የመሃል ተከላካዩ የወደፊት እህል ውሃ ከአንፊልድ ውጪ ሊሆን ይችላል የሚል ስጋትም ተፈጥሯል። ባለፉት ቀናት የወጡ ሪፖርቶች ፈረንሳዩ ቀጣዩ የውድድር ዘመን በሊቨርፑል የሚያሳልፈው የመጨረሻ ዓመት እንደሚሆን ከድምዳሜ መድረሱን ያመላክታሉ። ፒኤስጂ እና ሪያል ማድሪድ ከፈላጊዎቹ መካከል መሆናቸውም ተጠቅሷል። ለሊቨርፑል ኮናቴን ማጣት ትልቅ ኪሳራ ነው። ኮንትራቱ ሲጠናቀቅ 27 ዓመት ይሆነዋል። ባለፈው የውድድር ዘመን ያሳየው ድንቅ ብቃት ከታላላቅ የመሃል ተከላካዮች ተርታ እንዲካተት አድርጎታል። ሊቨርፑል ዋንጫውን እንዲያነሳ ቁልፍ ሚና ተጫውቷል። ባለፉት ሁለት የውድድር ዘመናት የቻምፒየንስ ሊግ አሸናፊ የሆኑት ሁለቱ ክለቦች ከእርሱ ጋር ተያይዞ ስማቸው በተደጋጋሚ መጠቀሱ አለ ምክንያት አይደለም። ሊቨርፑል አሁንም ቢሆን ከተጫዋቹ ጋር አዲስ ኮንትራት የመፈራረም ተስፋው አልተሟጠጠም። ሊያቆየውም ፍላጎት አለው። ካለፈው የውድድር ዘመን የመጀመሪያ ወራት ጀምሮ ውይይቶችን ሲያደርጉ ቆይተዋል። እስካሁን ግን ከስምምነት አልደረሱም። ክለቡ ለኮናቴ የኮንትራት ማራዘሚያ ለማቅረብ መፈለጉ በጊዜ ሂደት ቫንዳይክ ከቡድኑ ሲለያይ በቡድኑ የአንጋፋ ተከላካይ ሚና ይወጣል ብሎ እምነት እንደጣለበት ማሳያ ጭምር ነው። ከሆላንዳዊ ተከላካይ ጎን ኮናቴ ሁሉንም የመከላከል ብቃቱን አሳይቷል። የአንድ ለአንድ ግንኙነት ስኬታማነት፣ አደጋን አስቀድሞ የማሽተት ብቃት፣ የአየር ላይ ኳስ ጥንካሬና ክፍተት ለመድፈን የሚያስችል ብቃት ታድሏል። በዚያ ላይ አንዳቸው የሌላኛውን ክፍተት የመሸፈን ብቃት አዳብረዋል። እስካሁን በደንብ ያልታየው ብቸኛ ነገር ቫንዳይክ ከጎኑ ሳይኖር በበርካታ ጨዋታዎች የላቀ ብቃት ማሳየት ይችላል ወይ የሚለው ነው። አርነ ስሎት የሚመርጡት በኳስ ቁጥጥር ላይ የተመሰረተ አጨዋወት የመሃል ተከላካዮቻቸው ኳስ ይዘው ወደፊት ሲሄዱ በራስ መተማመንና ምቾት የሚሰማቸው እንዲሆኑ ይጠይቃል። ስሎት በተደጋጋሚ ቫንዳይክን ሲያወድሱ ሰምታችሁ ይሆናል። በተለይ በመጀመሪያ ወራት የክለቡ ቆይታቸው ቫንዳይክ በሚያደርጋቸው ፓሶች የተጋጣሚ ቡድንን የአማካይና የተከላካይ መስመሮች በቀላሉ እንደሚሰብርና የጨዋታውን ፍሰት ከአንደኛው የሜዳ ክፍል ወደ ተቃራኒ አቅጣጫ የሚያዞርበት መንገድ የተዋጣለት መሆኑን ደጋግሞ ተናግረዋል። አሰልጣኙ በይፋ ስለ ኮናቴ በተናገሩባቸው አጋጣሚዎች ተከላካዩ ኳስ የሚያቀብልበትን መንገድ ሊያሻሽል እንደሚገባ ተናግረዋል። ተጫዋቹ ለመጨረሻ ጊዜ በይፋ ስለ ሁኔታው ከኮንትራቱ ጋር በተገናኘ የተናገረው በውድድር ዘመኑ የመጨረሻ ዕለት ዋንጫውን ከተረከቡ በኋላ ነው። በእርሱ ዙሪያ እየተሰነዘሩ ያሉ መላምቶችን ለማጥራት ሞክሯል። አንድ ነገር ግልጽ ማድረግ እፈልጋለሁ። በማህበራዊ ትስስር ሚዲያዎች ስለ እኔ የሚነገሩ ነገሮች በሙሉ ከእውነት የራቁ ናቸው ብሏል ኮናቴ ከሪፖርተሮች ጋር ባደረገው ቆይታ። ሲጀመር ክለቡን ምንም ነገር አልጠየቅኩም። ከኮንትራት ጋር በተገናኘ የሚመስላቸውን አቀረቡልኝ። እኔም የራሴን ሐሳብ ጨምሬ ምላሽ ሰጠው። እስከ ውድድር ዘመኑ መጨረሻ በጉዳዩ ዙሪያ ውሳኔ አላስተላልፍም አለ። እንዲህ ሲል ቅድመ ሁኔታዎችን አስቀመጠ የሚሉና ሌሎች መላምቶች በሙሉ ሐሰት ናቸው። ባለፈው ህዳር እንዲያውም ትልልቅ ጋዜጠኞች አዲስ ኮንትራት ለመፈራረም ከጫፍ መድረሴን ሲናገሩ ስሰማ እነዚህ ሰዎች ከኔ በላይ ስለኔ መረጃ አላቸው ብዬ ሳኩ ብሏል። በወቅቱ እውነታው እነዚህ አልነበረም። በተወሰነ መልኩ የተበሳጨሁት በወቅቱ ከእውነታው የራቀ ስለነበር ነው። እነዚህ ነገሮች ሲደጋገሙ ኮንትራት ለመፈረም ያልፈለግኩ ያስመስላል። ኮንትራት ለመፈራረም የተቃረብኩበት አጋጣሚ ግን አልነበረም። ቀጥሎ ምን እንደሚሆን አብረን እንመለከታለን ብሏል። የሊቨርፑል አማራጮች የትኞቹ ናቸው? ከፊት ለፊታቸው ሌላ የኮንትራት ውዝግብ ተደቅኗል።
ኮናቴ ከክለቡ ለመለያየት ወስኖ ከሆነ ሊቨርፑል ሸጦት የተወሰነ ገንዘብ ሊያገኝ ይገባል የሚል መከራከሪያ በአንድ ወገን ይሰነዘራል። ፒኤስጂም ሆነ ማድሪድ ከዓመት በኋላ በነፃ ሊያገኙት ለሚችሉ ተጫዋች ገንዘብ የማውጣት ፍላጎት አላቸው ተብሎ ግን አይታሰብም። የፈረንሳዩ ክለብ በተጠናቀቀው የውድድር ዘመን የሶስትዮሽ ዋንጫ ሲያሸንፍ ማርኪኒዮስና ዊሊያን ፓቾን የፈጠሩት ጥምረት ድንቅ ነበር። ሪያል ማድሪድ ከቦርንመስ 50 ሚሊዮን ፓውንድ በፈጀ የዝውውር ስምምነት የ19 ዓመቱን ዲን ሂውሰን አስፈርሞ የመሃል ተከላካይ ቦታን አጠናክሯል። ነገር ግን የሩዲገር ኮንትራት በመጪው ክረምት ይጠናቀቃል። ሊቨርፑል ከፋይናንስ ይልቅ እግር ኳሳዊ ጥቅሙን እንደሚያስቀድም አሳይቷል። ተጫዋቾች በኮንትራት ዘመናቸው የመጨረሻ ዓመት እንዲገቡ በመፍቀድ እና እነርሱን ከማጣት ስጋት ጋር ተፋጦ የአጭር ጊዜ ውጤታማነታቸው ላይ ያተኩራል። ዋንጫዎችን ካሸነፉና ኮናቴ የራሱን ድርሻ ካበረከተ የክለቡ አቋም ምክንያታዊ እንደነበር ይረጋገጣል። በእርግጥ የሊቨርፑል የተከላካይ መስመር ከፍተኛ ጥገና ተደርጎበታል። የመስመር ተከላካዮቹ ጀረሚ ፍሪምፖንግ እና ሚሎስ ኬርኬዥ ቡድኑን ተቀላቅለዋል። የዣረል ኳንሳ መልቀቅ አይቀሬ ከሆነ ግን ቢያንስ አንድ የመሃል ተከላካይ ማስፈረም ግድ ይሆናል። አሌክዛንደር አርኖልድ ቀደም ሲል ከክለቡ ተለያይቷል። ካንዲ ሮበርትሰንና ኮስታስ ሲሚካስ አንዳቸው እንደሚለቁም ይጠበቃል። ኮናቴ የሚለቅ ከሆነ ሌላ የመሃል ተከላካይ ማስፈረም የግድ ይሆናል። ፈረንሳዩ ከለቀቀ በቀጣዩ የውድድር ዘመን የመጀመሪያ ጨዋታ ሊቨርፑል ቦርንመዝን ሲገጥም አምና በተከላካይ መስመር የመጀመሪያ ተመራጭ ከነበሩ ተጫዋቾች በቡድኑ ውስጥ የሚኖረው ብቸኛ ተጫዋች ቫንዳይክ ብቻ ይሆናል። ክለቡ ኮናቴን ለመሸጥ የሚያደርገውን የትኛውንም አይነት ሙከራ ኮናቴ ውድቅ እንደሚያደርግ ይጠበቃል። ያንን ካደረገ ቀጣይ እርምጃውን የሚወስነው ራሱ ይሆናል። ከዓመት በኋላ የትኛውንም ክለብ ለመቀላቀል ቢወስን የፊርማ ክፍያ ይኖረዋል። ስለሆነም በፋይናንስ ረገድ ተጠቃሚ ይሆናል። የቅርብ ጊዜ የኢንስታግራም ልጥፉን ለተመለከተ በቀጣዩ የውድድር ዘመን በአንፊልድ ለመቆየት መዘጋጀቱን መረዳት አያዳግተውም። በቀጣዩ የውድድር ዘመን ዳግም በተመሳሳይ መንፈስ እንመለሳለን ብሏል። እንመለሳለን ሲል ራሱን የቡድኑ አካል አድርጎ መሆኑ ልብ ይላል። ምላሽ የሚጠይቀው እንቆቅልሽ እንዴት ይጠቀሙበት የሚለው ነው። ስሎት ተጫዋቾች ለቡድናቸው ውጤታማነት የላቀ ብቃት እስካበረከቱ ድረስ ተጫዋቾችን ለመጠቀም እንደማያመነቱ አሳይተዋል። አሌክዛንደር አርኖልድ ውሳኔውን ይፋ ያደረገው ሊቨርፑል ዋንጫውን መውሰዱን ካረጋገጠ በኋላ ይሁን እንጂ ለስሎት ያሳወቃቸው በመጋቢት ወር መሆኑ ተሰምቷል። ግልጽ የሆነው አማራጭ ምንም እንዳልተፈጠረ ሆኖ መቀጠል ነው። ባለፈው የውድድር ዘመን ስሎት በኮንትራታቸው የመጨረሻ ዓመት ይገኙ የነበሩትን አሌክዛንደር አርኖልድ፣ ቫንዳይክ እና ሞሐመድ ሳላን ሲጠቀሙባቸው እንደነበረው ማለት ነው። ከቫንዳይክ ጋር የፈጠሩት ጥምረት እንዳማረበት ከቀጠለ በመጨረሻ የኮንትራት ማራዘሚያ ሊፈራረም የሚችልበት እድል ይኖራል። ድርድሩ የሚጓዝበት መንገድ እንዳለ ሆኖ ከሊቨርፑል መልቀቁ እንደማይቀር የተነገረለትን ኳንሳ ለመተካት የሚመጣው ተከላካይ ማንነትም በውሳኔያቸው ላይ ተጽዕኖ ያሳርፋል። ወጣት ተጫዋቾች ከማስፈረም ይልቅ እንደ ማርክ ጉዌ ያለ በቀጥታ የመሰለፍ ዕድል ለማግኘት የሚጥር ተጫዋች ከቀላቀሉና በፍጥነት ከቡድኑ ጋር ከተዋሃደ ከቫንዳይክ ጎን የመጀመሪያ ተመራጭ ሊሆን ይገባል የሚሉ አስተያየቶች እየተሰነዘሩ ነው። ምክንያቱም አዲስ ፈራሚው የቡድኑ መጻኢ ጊዜ አካል ይሆናልና። ይህ ውሳኔ በጥር የሚተላለፍ ይመስላል። ያ ወቅት ኮናቴ ከእንግሊዝ ውጭ ካሉ ሌሎች ክለቦች ጋር የቅድመ ኮንትራት ስምምነት ሊፈራረም የሚችልበት ነው። እስከ ሚያዝያና ግንቦት ሊጓተትም ይችላል። አምና የሊቨርፑል 3 ተጫዋቾች ኮንትራት ጉዳይ በተመሳሳይ እስከ ውድድር ዘመኑ የመጨረሻ ወራት ማምራቱ ይታወቃል። የ2026 ዓለም ዋንጫ የሚከናወንበት ዓመት መሆኑ ግን መረሳት የለበትም። ኮናቴ በዲዲዬ ዴሾ ብሔራዊ ቡድን የመጀመሪያ አሰላለፍ ውስጥ መግባት መቻሉን እርግጠኛ መሆን አይቻልም። ከክለቡ ለመለያየት በማሰቡ ብቻ የመጫወቻ ጊዜውን ሊገድብ የሚችል ነገር ያደርጋል ተብሎም አይታሰብም። አሌክዛንደር አርኖልድ ከሊቨርፑል እንደሚለያይ ካሳወቀ በኋላ ባደረገው የመጀመሪያ ጨዋታ ከደጋፊዎች ተቃውሞ ሲገጥመው ኮናቴ ሜዳ ውስጥ ሆኖ ተመልክቷል። ስለሆነም ምን ሊገጥመው እንደሚችል ያውቃል። አሌክዛንደር አርኖልድ ሲናገር የቆየውና ያደረገው ለየቅል ነው በሚል ደጋፊዎች ብስጭታቸውን መግለጻቸው ይታወሳል። ምንም እንኳን ኮናቴ በክለቡ ያደገ የራሳችን ልጅ የሚሉ ተጫዋች ባይሆንም በ2 ዓመት ውስጥ ሁለተኛ ተጫዋች በተመሳሳይ መንገድ ከክለቡ ከተለያየ ጥያቄ ማጫሩ አይቀርም።
ፈረንሳዩም ወደ ማድሪድ የሚያመራ ከሆነ ደግሞ ጉዳዩ የበለጠ ትኩረት እንዲሰጠው ያደርጋል። ለሊቨርፑል ገጽታም ቢሆን ጥሩ አይመስልም። ከዚህ ቀደም ተጫዋቾች ከክለቡ የሚለቁት በክለቡ ውሳኔ ነበር። ኮናቴ በዚህ መንገድ ከተለያየ ግን በራሱ መንገድ ሊቨርፑልን የለቀቀ ሁለተኛው ተጫዋች ይሆናል። ቁርጥ ያለ ውሳኔ እስኪተላለፍ ድረስ በቀጣዮቹ ወራት በመሃል ተከላካዩና ሊቨርፑል ላይ የሚያንዣብበው ደመናም ይህ ይሆናል።